ሰን በእናት ብር ቸግሮኝ ነው አበድረኝ። ነገም ቁርስ መበላበት የለኝም። ምን ያክል ነው የምትፈልገው? ስልክህ እየጠራ ነው ደግሞ። 3000 ብር ብቻ። ሄሎ የኔ ፍቅር። ወይ የኔ ፍቅር፣ እንዴት እንደናፈከኝ እኮ። እኔም ናፍቀሽኛል። ሁሌ የምትጋብዘኝ በርገር አምሮኛል። አትጋብዘኝም? አረ ጋብዝሻለሁ የኔ ፍቅር፣ ሰፈር ጠብቅሻለሁ። እሺ የኔ ፍቅር ታድዬ መጣው። በቃ እሺ። ሰን ችኳ እየመጣች ነው። አረ ብሩን ስጠኝ። 3000 ብር እንኳን የለኝም፣ 100 ብር ብቻ ነው ያለኝ። ይመቻል? አረ ሰን አታዋርደኝ፣ ችኳ እየመጣች ነው። ምን አገባኝ እኔ ታዲያ። ትምጣ፣ በመጣችበት እግሯ ተመልሳ ትሄዳለች። አረ ሰን በእናትህ ቅበረኝ፣ አታዋርደኝ፣ የዛሬን ብቻ። ጉድጓድ ቆፍርና ቀብረሃለሁ። እምቢ ካለ ማለት በላይ ውርደት አለ? የለም። እምቢ ካላልክ አይ ካላልክ የራስህ ጉዳይ። ሰን ታው፣ አንተም እኮ እንደዚህ አይነት ነገር ያጋጥመሃል። ብር ሳይኖረኝ ብር ተበድሬ ሴት የምጋብዝበት ጉዳይ መቼም አያጋጥመኝም። ምክንያቱም የኔ ጉዳይ እኔ ነኝ እንጂ ሌሎች ሰዎች አይደሉም። ሰን ጓደኝነት ግን እንደዚህ ነው። ከራበ ከኔ ጋር ትበላለህ፣ ግን በፍጹም አንድ ህግ መርሳት የለብህም። እሺ፣ አንተ ለነገ ቁርስ የምትበላበት የለህም። ደውላ በርገር ጋብዘኝ ስትልህ እሺ ትላታለህ። ኖ፣ አንተ ወንድ ልጅ ነህ፣ ደግሞ የሰን ጓደኛው። ለራስህ ወቅበት። እሺ፣ እሷ ዛሬ ብትመጣ ብር ሲያልቅ ጥላት ትሄዳለች። አንተን ግን መቼ ነው ጥለኸው የምትሄደው? መቼም ጥለኸው አትሄድም።